ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ጓደኞቼ፣ እህቶቼ፣ ወንድሞቼ እላለሁ እና ዛሬ የሆነ ጥያቄ ልጠይቃችሁ ነው የመጣሁት። እኔ አሁን ወደ አገሬ ሊገባ ትንሽ ጊዜ ነው የቀረኝ ማለት ነው እና ኢትዮጵያ ላይ ምን እንድሰራ ትመክሩኛላችሁ? ምን አይነት ስራ እንድሰራ ትመክሩኛላችሁ? እዛ የምትኖሩ ኢትዮጵያ የምትኖሩ እስኪ የምታውቁ ይህን ስራ ብትሰሪ ይህ ስራ ሊያዋጣሽ ይችላል ብላችሁ መልሱልኝ። ምክንያቱም አሁን ኑሮ ተወዷል ምናምን የሚሉት ነገር አለና አሁን ሂጄ ምንድን ነው የምሰራው የሚለው ሀሳብ በውስጤ እየተመላለሰብኝ ነው በውስጤ እና መቀጠል አልፈልግም። ሰለቸኝ በጣም መቀጠል አልፈልግም። ሀገሬ ገብቼ መስራት ነው የምፈልገው። ግን ምን አይነት ስራ እየሰራው መኖር እችላለሁ? ምን አይነት ስራ እየሰራው ራሴን ማስተዳደር እችላለሁ? ወይስ እዚሁ መቀጠል አለብኝ? እዚሁ ልስራ ወይም ዝም ብዬ ገብቼ የራሴን አማራጭ ልውሰድ? ለምሳሌ ሻይ ቤት ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል፣ ምግብ ቤት ሊሆን ይችላል። አይ ሻይ ቀለል ብሎ ሊሰራ የሚችል ነገር ምን አለ? ምክንያቱም ብዙ ሀሳቦች እየመጡብኝ ነው። አሁን እዛ ገና ይሄ ባይስተካከልስ፣ ይሄ ባይሳካስ፣ ብከስርስ የሚለው ነገር ስላለ ፍራቻው አለ። ልቤ ሁለት ሆነብኝ እና ምን ሰርቼ መኖር እችላለሁ? ቀለል አድርጌ ስራዬን እየሰራው ሊያኖረኝ የሚችል ስራ ምንድን ነው? ሀገሬ ላይ ሁልጊዜ ስደት ሰለቸኝ፣ በቃኝ። እዛ ከሄድን በኋላ ነገሮች አይስተካከሉም፣ መልሰን መሰደድ። እዛ ከገባን በኋላ ነገሮች አይስተካከሉም፣ መልሰን መሰደድ። ውሃ ቅዳ ውሃ መልስ እንዳይሆንብኝ ወይም እዚሁ መስራት ካለብኝም እንድሰራ ወይም የሆነ ሀሳብ ካላችሁ ይህን አድርገሽ መስራት እንደዚህ ለውጥ ልታገኝ ትችያለሽ ብላችሁ የምትሉት ነገር ካለ እስኪ አማክሩኝ፣ አካፍሉኝ ማለት ነው ከሀሳባችሁ። እና ምን ሰርቼ መኖር እችላለሁ አገሬ ብገባ? የሚያዋጣኝ የማያከስረኝ ወደፊት ተስፋ እንዲኖረኝ የሚያደርገኝ ስራ ማለት ነው። የሰራው የምንለወጥበት። አሁን እዚህ ብንሰራ ጉልበታችን እያለቀ እድሜያችን እየጨመረ ነው እንጂ ምንም ትርፍ አላገኘንም። እንደውም እዛው ሀገራችን ላይ ቁጭ ብለን እየሰራን ስርት ብልት ይሻልናል። ስርት ብልት እዛ ያሉትም ይኖራሉ፣ እኛም እንዲሁ እየደከምን እንኖራለን። እነሱ በለጡ። ሀገራችን ያሉት ሰዎች በልጠውናል። እውነት እንደ ልባቸው ከቤተሰቦቻቸው ጋር፣ ከልጆቻቸው ጋር፣ ከወንድሞቻቸው ጋር ተሰባስበው በዓል መጣ ምንም አብረው ተካፍለው እኛ እዚህ ዙሮ የሚያየን የለም። እና ምን ሰርች መኖር እንደምችል አማክሩኝ እስቲ። ለአንቺ ይሄ ያዋጣሻል፣ እንደዚህ አይነት ስራ እየሰራሽ መኖር ትችያለሽ የምትሉት ነገር ካለ ሀሳባችሁን ሼር አድርጉልኝ። አይ እዛው ቀጥይ
የምትሉኝም ከሆነ እንድቀጥል ሀሳባችሁ ያስፈልገኛል ማለት ነው፣ እርዳታችሁ። ስለዚህ ሀሳብና አስተያየት ስጡኝ፣ አበረታቱኝ። ፕሊዝ ሰብስክራይብ አድርጉኝ፣ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ። ፕሊዝ 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 አበረታቱኝ። እውነት እኔ እህታችሁ አይደለሁ እና እኔ በጣም ሰልችቶኛል የሰው ሀገር። እዛው ሀገር ገብቼ መኖር ነው የምፈልገው። ካበረታታችሁኝ ደግሞ በዚህ ነገር እቀጥልበታለሁ፣ መጨረሻውን አያለሁ። መጨረሻው ላይ ደርሼ አየዋለሁ። አበረታቱኝ ፕሊዝ። እና ምንጊዜም ስደት በጣም አሰልች ነው፣ ለውጥ የለውም። ምንም ነገር ሳናገኝ ጊዜያችን እንደባከነ አንድ ቀን የፈለግነውን ሳናደርግ ከፈለግነው ሰው ጋር ሳንዝናና እንደፈለግን ሳንኖር በቃ እድሜያችን መሄዱ ራሱ ያሳዝናል። እና የሰው ሀገር የሰው ነው፣ ብንለብስ አያምርብንም፣ ምንም ቢሆን አያምርብንም። ሀገራችን ግን ያምርብናል። ከሰው ጋር እንገናኛለን፣ ከቤተሰብ ጋር። እዚህ እንደንትን ቤት ውስጥ ታፍነን ነው የምንውለው። መውጫ መግቢያ የለንም። እዚህ ሀገሬ ገብቼ ምን መስራት እንደምችል አማክሩኝ፣ የሚያዋጣኝ ነገር ማለት ነው። በቀላል ነገር ስራ ጀምሬ እየሰራው የማድግበት ምን አይነት ስራ ሊሆን ይችላል? እኔ የምፈልገው አሁን ምግብ ቤት ወይ መጠጥ ቤት ወይም በቃ እንደ የንግድ እንትን ነው፣ ንግድ ነው መነገድ የምፈልገው። ግን እዛ ጋር ደግሞ ያው ሰው ያስፈልጋል፣ የገንዘቡን ሁኔታ የሚያውቅ የሚያመቻች። ያው ሁሉ ነገር ተስተካክሎ ስለማይገኝ ውጣ ውረድ አሉ። ቀጥታ እንደሄዳችሁ እዛ ነገር ላይ ቁጭ ስለማትሉ እና ያ ነገር እንዴት አድርጌ በምን አይነት ሁኔታ ልሰራ እንደምችል እንድታስረዱኝ እጠይቃችኋለሁ። ተመልካቾቼ፣ ጓደኞቼ፣ እህቶቼ፣ ወንድሞቼ እና ፕሊዝ ላይክ፣ ሰብስክራይብ፣ ኮሜንት አግዙኝ፣ አበረታቱኝ፣ ደግፉኝ። እሺ አበረታቱኝ። እኔ ያው የቻልኩትን እየሞከርኩ ነው። ሁሉ ነገር ቢከብድም እየሞከርኩኝ ነው። አበረታቱኝ። ይሄ ደግሞ ሰው ያስፈልገዋል፣ ሰው ያስፈልገዋል እና ያው ያለ ሰው ምንም የሚሳካ ነገር የለም በዚህ ምድር ላይ። እገዛና ሀሳብ ድጋፍ ያስፈልጋል። ያ ደግሞ የሚገኘው ከእናንተ ነው እና እንድታግዙኝ እጠይቃለሁ። ሀሳብ አስተያየት እንድትሰጡኝ። የምትሰሪ ያዋጣሻል፣ በዚህ መንገድ እጂ የምትሉ ሰዎች ደግሞ ሀሳባችሁን እንድጽፉልኝ እጠይቃለሁ። ሀሳባችሁን ጻፉልኝ። አይቼ የሚያዋጣኝና የማያዋጣኝ መሆኑን አይቼ ያው የራሴን ውሳኔ ወስናለሁ ማለት ነው። እና ይህ ለማለት ነው። እና ምን ሰርቼ እንደምኖር ግራ እየተጋባው ስለሆነ ሀሳብ እንድትሰጡኝ እጠይቃለሁ። ሀሳብ አስተያየታችሁን ለግሱኝ፣ አበረታቱኝ። አመሰግናለሁ። ቤተሰቦች እወዳችኋለሁ።